ታይታኒክ አልሰመጠችም። ክፍል 2 የተደበቁት ማስረጃዎች በክፍል 1 ታይታኒክ እና መንታዋ ኦሎምፒክ የኢንሹራንስ ገንዘብ ለማጭበርበር ተቀያይረው ሊሆን እንደሚችል አይተናል። ለመሆኑ ይህን ጥርጣሬ እውነት የሚያደርጉ ማስረጃዎች ምንድናቸው? ማስረጃ 1 የጀልባው መስኮቶች ቁጥር። ታይታኒክ ስትሰራ በጎኗ ላይ የነበሩት የሳሎን መስኮቶች 14 ብቻ ነበሩ። መንታዋ ኦሎምፒክ ገጽ 16 መስኮቶች ነበሯት። ነገር ግን በሚገርም ሁኔታ በዕለቱ ተሳፋሪዎች ጭና የጉዞ መስመር ላይ የጀመረችው መርከብ 16 መስኮቶችን ነበሯት። ይህ እንዴት ሊሆን ቻለ? ማስረጃ 2 የባለ ሀብቶቹ ጉዞ በድንገት መሰረዝ። የመርከቧ ዋና ባለቤትና ቢሊዮነር ጄፒ ሞርጋን ጨምሮ በርካታ ተጽዕኖ ፈጣሪ ሀብታሞች ሊጓዙ ጥቂት ቀናት ሲቀራቸው ታምሜያለሁ በሚል ምክንያት ጉዟቸውን በድንገት ሰረዙ። ነገር ግን መርከቧ በሰመጠች ማግስት ጄፒ ሞርጋን ፍጹም ጤነኛ ሆነው ከፍቅረኛቸው ጋር ሲዝናኑ ተገኝተዋል። አደጋው እንደሚመጣ አስቀድመው ያውቁ ነበር። ማስረጃ 3 ከባህር በታች የተገኘው ምስጢር። ከዓመታት በኋላ ተመራማሪዎች ባህር ውስጥ የሰመጠችውን መርከብ ፍርስራሽ ሲመረምሩ ታይታኒክ በሚለው ስም ስር ኦሎምፒክ የሚል ስያሜ ተቀርጾ እንደነበር የሚጠቁሙ ምልክቶችን አግኝተዋል። ለመሆኑ እውነቱ ምንድነው? ብዙ ታሪክ ተመራማሪዎች ይህንን የሴራ ትንታኔ አይቀበሉትም። ምክንያቱም የሁለቱ መርከቦች እቃዎች በሙሉ የራሳቸው መለያ ቁጥር 400 እና 401 ስለነበራቸው በምስጢር መቀያየር አይቻልም ይላሉ። እናንተስ ምን ታስባላችሁ? እውነቱ የትኛው ነው? ታይታኒክ ወይስ ኦሎምፒክ? ሀሳባችሁን በኮሜንት አጋሩኝ። ለቀጣይ ቪዲዮዎች ቻናሉን ሰብስክራይብ ማድረግ እንዳትረሱ።